እንዴት ናችሁ? ዛሬ ደግሞ የንጉሰ ነገስቱን የሰረገላ አይነቶች አሳያችኋለሁ። የሰረገላ ከታላቋ ብሪታንያን የመጣው ለግርማዊነታቸው ክብር ለሰለሞናዊ ዳይናስቲ ምልክትነት ማስታወሻነት ከስተሜት ተሰርቶ የመጣው ቅንጡ ሰረገላ በጣም በስድስት ዝንጥፍጥፍ ያሉ ሽንጠረጃጅም የወሎ ፈረሶች የሚጎተት ከፊት በክብር ዘበኛ የሚመራ ከጎን በእግረኛ ማርሽ የሚታጀብ ከኋላ ደግሞ በሁለት ባልደራሶች የሚነዳ የክት ሰረገላ ነው። በተለይ ደግሞ ይህ ሰረገላ ለ25ኛ ዓመት ኢዮቤልዩ ክብረ በዓል ንጉሰ ነገስቱና እቴጌ መነን ከደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ወደ ቤተ መንግስት የተመለሱበት ወይም ኬሬጅ ይባላል። ከዚህ በተጨማሪ ደግሞ ንጉሰ ነገስቱ ንግስት ኤልሳቤትን በዚህ ሰረገላ ነው የተቀበሏቸው። የእንግሊዝ ጋዜጦችና ታብሎይዶች የሰረገላ ውስጥ ሹክሹክታ ብለው ንግስቷን ያብጠለጠሏቸው በዚህ ምክንያት ነው። ምክንያቱም ሰረገላ ውስጥ ወይም ኬሬጅ ውስጥ በጣም ብዙ ንግግሮች ነበሩ ከንጉሰ ነገስቱ ጋርና የእንግሊዝ ታብሎይዶች ወይም ደግሞ የሐሜት ጋዜጦች የኬሬጅ ውስጥ ሹክሹክታ በሚል ርዕስ ንግስቷን በጣም አብጠልጥለዋቸው ነበረ። በዚህ ምክንያትም ይሄ ሰረገላ እጅግ ታዋቂ በጣም ብዙ የሚባሉ የእንግሊዝ ጋዜጦች ላይ ተለጥፏል፣ መጽሔቶች ላይ፣ ፊልሞች ላይ እናገኘዋለን። የእንግሊዟ ንግስትም ይሄ ሹክሹክታና ሐሜት ደርሷቸው መታማቴ ካልቀረ በሚል ጭስ አባይ ገደሉን በእግራቸው ከጃንሆይ ጋር ተያይዘው ወርደዋል። በዚህ አጋጣሚ ከዚህ ይሄ የእንግዳ መቀበያ ኬሬጅ ውጪ ሌላ ኬሬጅ አለ ወይም ሰረገላ አለ። እሱ ግን ለእንግዳ መቀበያነት አያገለግልም። ለንጉሰ ነገስቱ የተለያዩ ጉብኝቶችን ሲያደርጉና እንግዶችን ሲቀበሉ እሳቸው የሚሄዱበት ብቻ ነው። እስኪ ይህንን ሰረገላ ስታጅቡ የነበራችሁ ባልደራሶች ወይም ደግሞ የማርሻል ባንድ ሰዎች እኔም ነበርኩኝ ብላችሁ ከስር ጻፉልኝ። አመሰግናለሁ። በሚቀጥለው የቅንጡ መኪናዎችን ጉብኝት ይዤላችሁ እመጣለሁ።